የዲፕሎማሲ ውጊያ። ሶስቱ ሀያላን ሀገር ሰሞኑን የዲፕሎማሲ ውጊያ ይዘዋል። የስበት ማዕከሏ ደግሞ ቻይና ናት። አሁን ዓለም እየተመለከተ ያለው የቻይና ሀያልነት እየገሰገሰ መሆኑን ነው። ሁለቱ ሀያላን ሀገራት ሩሲያ እና አሜሪካ ወደ ቻይና ያደረጉት ጉዞ በዓላማው ይለያያል። የቭላዲሚር ፑቲን ጉዞ ከኢኮኖሚ ይልቅ ጂኦፖለቲካዊ ጉዳዮችን ያመዝናል። ብዙ ሰዎች ቻይናና ሩሲያ ያላቸው ግንኙነት በበለጠ ኢኮኖሚ መስሎ ይታየዋል፣ እንዲያውም የተፈጥሮ ጋዝ። እንዲህ ከሆነ ሩሲያ ለቻይና ባለፈው ዓመት ያስተላለፈችው 38 ቢሊየን ኪዩቢክ ሜትር የተፈጥሮ ጋዝ ብቻ ነው። ነገር ግን ቻይና እስከ 450 ቢሊየን ኪዩቢክ ሜትር የተፈጥሮ ጋዝ ትፈልጋለች። ይሄ ከሌላው ጋር ሲታይ ምን ማለትም አይደለም። ሩሲያ ማሳየት የምትፈልገው ከምዕራባውያን ጋር ባላት መገለል ጓደኛ እንዳላትና ብቻዋን እንዳልቆመች ለማሳየት ነው። የቭላዲሚር ፑቲን የተለያየ ጥረት ከቻይና ጋር። ዶናልድ ትራምፕ ከፖለቲካ ጉዟቸው የበለጠ ኢኮኖሚ ላይ ያተኩራል። እነዚህ ሶስቱ ሀያል ሀገራት የዲፕሎማሲ ውጊያ መግባታቸው ለዓለም አሉታዊና አዎንታዊ ገጽታው ምንድን ነው? ሌሎች ሀገሮች አማራጭ እንዲኖራቸው አድርጓል። በአንድ ጌታ ስር መተዳደር ያቆማል። ባሉታ ግን በርካታ ችግሮች ያመዝናሉ። አንደኛው የኒውክለር ስጋት፣ ሁለተኛው የደህንነት ስጋት አለ። በመልኩ ዝሆኖች ሲዋጉ ሳሩ እየደቀቀ ነው። ዓለም በነዳጅ በምግብ እጥረት እየተሰቃየች ነው። እንዲሁም ከፍተኛ የሆነ ግሽፈት አለ በዓለም ላይ። እዛ የዓለም ጦርነት ሁሉ ዓለም በሶስት ጎራ እየተከፈለች ነው።